ከአርሰናልና ከማንቸስተር ሲቲ የተውጣጡ ምርጥ 11 ተጫዋቾችን ዛሬ እንመልከት። ያው እንግዲህ የካራባኦ ካፕ የፍጻሜ ተፋላሚዎች ናቸው። ይህንን የምንመለከተው እንደኔ አመለካከት ነው። እንግዲህ የተለየ ሐሳብ አስተያየት ካላችሁ ኮሜንት ላይ በጨዋነት ጻፉልኝ። ያው እንወያይበታለን። እንግዲህ ስንሄድ የምናገኘው እንግዲህ በጣም ከባዱ ቦታ ራያና ዶናሩማ ከሁለቱ ማን እንምረጥ እዚህ ጋር እንደ ዘንድሮ ፐርፎርማንስ ከሆነ የሚለው ነው። ሁለቱም በጣም ምርጡን ሲዝናቸውን እያሳለፉ ነው፣ ዶናሩማም እንዲሁም ደግሞ ራያ። ነገር ግን በአንጻራዊነት ነገሮችን ስንመለከት እዚህ ጋር የመረጥኩት እኔ ራያን ነው። ያው እንደምናውቀው ነው ልዩነታቸው በእግሩ በደንብ መጫወት አቅም ስላለው አርሰናልን ማንኛውም ቡድን መጥቶ ፕረስ አያደርገውም ወይም ደግሞ አመቶ ያስጨንቀውም እንደ 11ኛ ተጫዋች ሜዳ ውስጥ ገብቶ መጫወት ስለሚችል ወደ ቀኝ ፉልባክ ስንሄድ የምናገኘው ቲምበርን የመረጥኩት። በማንቸስተር ሲቲ በኩል በዛ በቀኝ በኩል በጣም ውዥንብር የሆነ ቦታ ነው። እነ ማቲያስ ኑኔዝ ብዙ ተጫዋቾች በጉዳት በደንብ ኮንሲስተንስ አልሆኑም። በአርሰናል በኩል ግን ስንመጣ እስካሁን ድረስ አሁን እስካለንበት ሰዓት ድረስ ቲምበር በጣም ጠንካራው ተጫዋች ነው። ወደ ግራ ፉልባክ ሲሄድ ደግሞ የመረጥኩት እኔ ኦራይሊን ነው ከማንቸስተር ሲቲ በጣም ጠንካራ ተጫዋች ነው። በአርሰናል በኩል ስንሄድ ሂንካፔ እንዲሁም ደግሞ ካላፊዮሪ እዛ ቦታ ላይ ተጫውቷል። በጣም መፈራረቅ የነበረው ቦታ ነው። ሂንካፔ ግን በዛ ቦታ ላይ በጣም በርካታ ሰዎችን አስደምሟል። ጠንካራ ተጫዋች መሆኑን የሚያሳይበት የውድድር ዓመት ይመስለኛል። ነገር ግን የዛ ጋር የተጫወተው በጣም ትንሽ ጨዋታ ነው። ወደ መሀል ተከላካዮች ስንሄድ እንግዲህ በመጀመሪያነት የምናገኘው ከሁለቱ ቡድኖች ጋብሪኤል ማጋሌሽ ነው። ጋብሪኤል ማጋሌሽ ካለ እዛ ቦታ ላይ መመረጥ አለበት። ዓለም ላይ በአሁኑ ሰዓት ምርጡ የሚባለው ሴንተር ባክ ነው ጋብሪኤል ማጋሌሽ። ከጎኑ ደግሞ ጋብሪኤል ማጋሌሽ ካለ መቼስ ሳሊባ አለ። ሳሊባን አስቀምጫዋለሁ። ወደ መሀል ተጫዋቾች ስናልፍ ደግሞ የምናገኘው በመጀመሪያነት የምናገኘው ዙባሜንዲ ነው ከአርሰናል የመረጥኩት። ዙባሜንዲ እዛ ቦታ ላይ አሪፍ ነው። ነገር ግን የባሎን ዶሮ አሸናፊ እዚህ ቦታ ላይ ሩድሪ እንዳለ መረሳት የለበትም። በጣም ጠንካራ ተጫዋች ነው። ነገር ግን ከጉዳት ከተመለሰ በኋላ ሩድሪ እንደ ሩድሪነቱ እየተጫወተ አይደለም። ከሌላኛው የመሀል ሜዳ ተጫዋች ደግሞ ዴክላን ራይስን ነው የምናገኘው። ዴክላን ራይስ እንዳልኩት ነው እንደነ ጋብሪኤል ማጋሌሽ ጋር እንዳነሳ ነው ዓለም ላይ በአሁኑ ሰዓት በቦታው ካለ ምርጥ የሚባለው ተጫዋች ነው። ወደ ሌላኛው የመሀል ሜዳ ተጫዋች ስንሄድ የምናገኘው ደግሞ በርናንዶ ሲልቫን ነው እዛ ጋር ያስቀመጥኩት። በእርግጥ በጣም የተቸገርኩበት ቦታ ነው። በአርሰናል በኩል ስንሄድ እንደ 10 ቁጥር ሚና በርካታ ተጫዋቾች ተፈራርቀው ሲጫወቱ ተመልክተናል። ያው ኦዴጋርድ እዚህ ቡድን ላይ መጥቷል። ኢዚ አሁን ያለፉትን ጨዋታዎች እየተጫወተ ነው ምናምንና እሱ ጋር በጣም ይሄ ረጅም ጨዋታ ኮንሲስተንስ ሆኖ የተጫወተ ተጫዋች አላገኘሁም። ነገር ግን በማንቸስተር ሲቲ በኩል ስንሄድ በርናንዶ ሲልቫ አቋሙም አሪፍም ቢሆንም ብቻ ዞሮ ስለተጫወተ ብቻ እዛ ጋር አስቀምጫለሁ በርናንዶ ሲልቫ። ወደ ግራ በኩል ስንሄድ እንግዲህ በመጀመሪያነት የምናገኘው ጄሬሚ ዶኩን ነው በዛ በኩል ያስቀመጥኩት። የግራ ያጥቂ ቦታ ላይ በሲቲ በኩል በጣም ድንቁ ተጫዋች ጄሬሚ ዶኩ ነው። ዘንድሮ ደግሞ በጣም አቋሙ እንደው ከግቦች ጋር በጣም የቀረበ ተጫዋቾች ባይሆንም በሜዳ ውስጥ የሚያሳየው ግን በጣም ጠንካራ ተጫዋች መሆኑን እያስመሰከረ ነው። ወደ ቀኝ ቦታም ስንሄድ እንግዲህ በተመሳሳይ በአርሰናል በኩል ማንም ኮንሲስተንስ የሆነ ዘንድሮ አላገኘሁም። አንቶዋን ሴሜኒዮን ነው በዛ በኩል የመረጥኩት። ሴሜኒዮ ውድድር ዓመቱን ሲጀምር ከቦርንማውዝ ጋር ነው የጀመረው። አሁን ደግሞ ማንቸስተር ሲቲ ላይ ነው የምንገኘው። ያው በአርሰናል በኩል ስንሄድ ቡካዮ ሳካ አለ። ቡካዮ ሳካን እዚህ ቦታ ላይ ላልመረጥኩት በተደጋጋሚ ብየዋለሁ። ዘንድሮ የአርሰናል ደጋፊዎች በዚህ ጉዳይ ላይ ቀየሙ ይችላሉ አላቅም። ግን ቡካዮ ሳካን የምንጠብቀውን ያክል ማለትም ቡካዮ ሳካ ስሙ በደንብ የሰቀለ ምርጥ ራይት ዊንግ ነው። የሱን ያክል ጠንካራ ነው ብዬ አላስብም በዘንድሮ። ወደ 9 ቁጥር ቦታ ስንሄድ ደግሞ የምናገኘው የእንግሊዝ ፕሪሚየር ሊጉን እንግዲህ ጭራቅ አጥቂ ይሉታል በርካቶች ኤርሊክ ብራውት ሃላንድን ነው የምናገኘው። ያው ኤርሊክ ብራውት ሃላንድ ከየትኛው ቡድን ጋር ኮምባይንድ ኤክሳይ ቢወጣ ወይም ምርጥ 11 ቢወጣ የሚመረጥ አይነት ተጫዋች ነው። ተጫዋቾቹን አለም ያወዳደርኩት የዘንድሮ አቋማቸውን ነው። እስቲ እንግዲህ እናንተም ምርጥ 11 የምትሉትን ከሲቲና ከአርሰናል የተወጣጣ ምርጥ 11 ኮሜንት ላይ ጻፉልኝ።